ዛሬ እንግዲህ በቪዲዮአችን የምናየው የአዚፍ አሰራር ነው። አዚፍ እንግዲህ በኩል ጾም ጊዜ የሚሰራ የጾም ምግብ ነው። እንግዲህ ምስር እንደዚህ አይነት ምስር ድፍን ምስር ነው የሚያስፈልገው። ይሄንን በደንብ አጥበን እንቀቅለዋለን። ያው የተቀቀለ ምስር አዘጋጅቻለሁ እዚህ ጋር። ስለዚህ እዚህ ጋር የተቀቀለ ምስር ያስፈልገኛል አዘጋጅቻለሁ። ሎሚ አለኝ፣ ሽንኩርት አለ፣ እዚህ ጋር ቲማቲም አለ። ቲማቲም ግን ካልፈለጋችሁ አለመጠቀም ትችላላችሁ፣ መጠቀም ይቻላል ማለት ነው። እዚህ ጋር ቃሪያ እስከ ፍሬው የተከተፋልኝ። እዚህ ጋር ደግሞ ሰናፈጭ እንዲሁም ደግሞ ሽንኩርት አንድ ላይ አለ። እዚህ ጋር ጨው አለ። ዘይት ደግሞ የኦሊቭ ኦይል መጠቀም ትችላላችሁ። ኦሊቭ ኦይል ግን ከሌለም ማንኛውንም ዘይት መጠቀም ይቻላል ማለት ነው። ስለዚህ እዚህ ጋር ምስራችን አዘጋጅተናል። ኦሊቫችንን እናደርጋለን ማለት ነው። ኦሊቫችንን እናደርጋለን። ከዛ ሁሉንም እዚህ ጋር የተዘጋጁትን ተራ በተራ እያደረግን እናዘጋጃለን ማለት ነው። እዚህ ጋር ጨው አለኝ፣ ጨው እናደርጋለን። ቃሪያ አለ። ያው እንዳልኳችሁ ቲማቲም አለመጠቀም ትችላላችሁ። እንዲሁም ደግሞ ቲማቲም ፈልጋችሁ የምታስገቡ ከሆነ የምታደርጉበት ከሆነ ፍሬውን አውጥታችሁ መጠቀም ትችላላችሁ። እስከ ፍሬው ማድረግ ትችላላችሁ ማለት ነው። እዚህ ጋር ጨው፣ ሎሚ እናደርግና ይሄን ሎሚውን ጨምቀን ማዘጋጀት እንችላለን። ግን ያው ይሄ ፍሬ ስለሌለው እዚህ ጋር ይሄን ሁሉንም እንግዲህ እያደረግን ሁሉንም የሚያስፈልጉ ነገሮችን ቀላቅለናል። እንደዚህ ቆንጆ ሆኖ ደርሶልናል ማለት ነው። ከላይ ከዛ ያዘጋጀነውን ሰናፍጭ እናደርግበታለን። ከዛ መቀላቀል። ይሄ ሰናፍጩ እንግዲህ በጣም ቆንጆ ጣዕም ይሰጥልናል። በጣም ቆንጆ ያደርገዋል ማለት ነው። ሁሉም ነገር እንግዲህ እንደየፍላጎቱ በየቤቱ እንደ እንትናቸው መስራት ይችላሉ። ሰናፍጭ የማይወድ ወይም ደግሞ የማይፈልግ ካለ ደግሞ አለመጠቀም ይችላል ማለት ነው። ስለዚህ ኦልሬዲ ለመመገብ ዝግጁ ሆኗል።